አድማጭ እንደምን አላችሁ? የተከበራችሁ የሲሞ ኒውስ ቤተሰቦች፣ እኔ ሲሞ ነኝ። የሰዓቱን እጅግ አሳሳቢና ሰበር ዜናዎች ይዤ ተመልሻለሁ። ወደ እነዚህ ግዙፍ ዓለም አቀፍ ዜናዎች ከመግባታችን በፊት ቪዲዮ ስንጭን ሁል ጊዜ እንዲደርሳችሁ የሰብስክራይብ ቁልፍን እና የደውል ምልክቷን መንካታችሁን እንዳትረሱ። ዛሬ ሚያዝያ 19 2018 April 27 2026 ዓለም የመካከለኛው ምስራቅንና የዋሽንግተንን ሁኔታ በጉጉትና በስጋት እየተከታተለ ይገኛል። በዓለም ላይ ካሉ ወሳኝ የኃይል መስመሮች አንዱ ስለሆነው የሆርሙዝ ስትሬት ኦፍ ሆርሙዝ እጅግ ውጥረት የበዛባቸው መረጃዎች ደርሰውናል። ኢራን አዲስ ባለ 2 ደረጃ የሰላም ሐሳብ ያቀረበ ቢሆንም የዋይት ሃውስ አስተዳደር ግን ሙሉ በሙሉ ውድቅ አድርጎታል። የኢራን የውጭ ጉዳይ ሚኒስተር ወደ ሞስኮ እያቀኑ ሲሆኑ የነዳጅ ዋጋ በአንድ በርሜል $100 ደርሷል። እንዲሁም የዩናይትድ ስቴትስ የባህር ኃይል አደገኞች ከሆኑ የባህር ውስጥ ፈንጂዎች ጋር እየታገለ ይገኛል። የዕለቱን ዜናዎችን ከታዋቂ ዓለም አቀፍ ሚዲያዎች እንደ ቢቢሲ፣ ሲኤንኤን፣ አልጀዚራ እና ፎክስ ኒውስ ባገኘናቸው ትኩስ መረጃዎች መሰረት በዝርዝር እንመለከታለን። ዜናችንን ከመካከለኛው ምስራቅ እንጀምራለን። እንደ አክሲዮስ፣ ሲኤንኤን እና ሌሎችም ዓለም አቀፍ ሚዲያዎች የዛሬ ዘገባ ኢራን በፓኪስታን አደራዳሪዎች በኩል አዲስ የሰላም ሐሳብ ለአሜሪካ አቅርባለች። የሐሳቡ ማጠንጠኛ የሆርሙዝ የውሃ መስመርን ወዲያውኑ ክፍት ማድረግ እና ግጭቱን ማርገም። ለዚህ የዋይት ሃውስ ምላሽ ምንድን ነው? በፍጹም አይሆንም የሚል ነው። በፎክስ ኒውስ እና አልጀዚራ በስፋት እንደተዘገበው የትራምፕ አስተዳደር ይህንን ሐሳብ በጥብቅ ውድቅ አድርጎታል። የዋሽንግተን ባለሥልጣናት ማንኛውም የሰላም ስምምነት የኢራንን የኒውክሌር አቅም ጉዳይ አብሮ ማካተት እንዳለበትና የባህር ላይ ቀውሱን ከኒውክሌር ስጋቱ ነጥሎ ማየት እንደማይቻል አስታውቀዋል። ቅድመ ሁኔታው ኢራን አሜሪካ በወደቦቿ ላይ የጣለችውን የባህር ላይ እገዳ ኔቫል ብሎኬድ አስቀድማ እንድታነሳ ትጠይቃለች። የዚህ ሐሳብ ዋናው አከራካሪ ነጥብ ኢራን ስለ ኒውክሌር ፕሮግራሟ የሚደረጉ ውይይቶችን ወደ ሌላ ጊዜ አዘግይታ በመጀመሪያ የባህር ላይ ቀውሱ እንዲፈታ መፈለጓ ነው። ፕሬዚደንት ዶናልድ ትራምፕ ጠንካራ አቋማቸውን ለማሳየት የአሜሪካ ልዑካን የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ኢስላማባድ ፓኪስታን ሊያደርጉት የነበረውን ዲፕሎማሲያዊ ጉዞ በድንገት ሰርዘዋል። ፕሬዚዳንቱ እንደገለጹት የኢራን መሪዎች ለመደራደር በቀላሉ መደወል ሲችሉ ልዑካኖቻቸው ብዙ ወጪ የሚጠይቅና ጊዜ የሚፈጅ በራር ማድረጋቸው ምንም ትርጉም የለውም። ትራምፕ ኢራን በእኔ የሥልጣን ዘመን መቼም ቢሆን የኒውክሊየር መሳሪያ እንዳታገኝ አደርጋለሁ ሲሉ በድጋሚ በአጽንዖት ተናግረዋል። በሌላ በኩል የተለያዩ ዘገባዎች ጠንከር ያሉ የዲፕሎማሲ እንቅስቃሴዎችንና አደገኛ የኢኮኖሚ ቀውሶችን እያሳዩ ይገኛሉ። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በኦማንና በፓኪስታን ስብሰባዎችን ካደረጉ በኋላ ዛሬ ሩሲያ ገብተዋል። በሴንት ፒተርስበርግና ሞስኮ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ውይይት እያካሄዱ ነው። አራግቺ አሜሪካን ለድርድሩ መቋረጥ ተጠያቂ ያደረጉ ሲሆን ይህ ጉብኝት ሩሲያን በቀጥታ በጉዳዩ ላይ ለማሳተፍ የታለመ ስትራቴጂካዊ እርምጃ ነው። ይህ ሁሉ ሲሆን የዓለም ኢኮኖሚ ቀጥተኛ ጉዳት እያስተናገደ ነው። በዋሽንግተንና ቴህራን መካከል ያለው የሰላም ድርድር በመቋረጡ የዓለም የነዳጅ ዋጋ በአንድ በርሜል አደገኛ ወደ ሆነው $100 ደርሷል። የዓለም የነዳጅና የተፈጥሮ ጋዝ አቅርቦት 20%፣ ያ ማለት 1/5ኛው ለተኛው በዚሁ በሆርሙዝ ስትሬት በኩል ስለሚያልፍ ይህ መስተጓጎል በሙሉ የዓለም ኢኮኖሚ ላይ ከፍተኛ ስጋት ደቅኗል። በመሬት ላይ ያለው የወታደራዊ እንቅስቃሴ እውነታ። በመጨረሻም
በመሬት በውሃ ላይ ወዳለው አስፈሪ ወታደራዊ እንቅስቃሴ እንሸጋግራለን። ከቢቢሲና ከሲኤንኤን በወጡ ሪፖርቶች መሠረት በባህሩ ላይ ያለው ሁኔታ ከሚታየው እልጅ እጅግ ተለዋዋጭ ነው። ፕሬዚዳንት ትራምፕ አሜሪካ በሆርሙዝ ስትሬት ላይ ሙሉ ቁጥጥር እንዳላቸው በአደባባይ ቢናገሩም ወታደራዊ ተንታኞች ግን የተለየ እውነታን ያሳያሉ። የአሜሪካ የባህር ኃይል ኦፕሬሽን ኤፒክ ፊውሪ በተባለው ዘመቻ የውሃ መስመሩን እጅግ አደገኛ ከሆኑ የባህር ውስጥ ፈንጂዎች ለማጽዳት አሰሳ እያደረገ ይገኛል። ትራምፕ ፈንጂ የሚያጠምድ ማንኛውንም ጀልባ ያለማነማነብ ተኩሶ ለመግደል ትዕዛዝ ሰጥተዋል። የፔንታጎን መረጃ እንደሚያሳየው የተጠረጠሩትን የባህር ፈንጂዎች ሙሉ በሙሉ ለማጽዳት ወራት ሊፈጅ ይችላል። አሜሪካ የውሃ መስመሩ ነፃ ነው ብላ በይፋ ብታሳውቅም የንግድ መርከቦችና ግዙፍ የኢንሹራንስ ካምፓኒዎች ቋሚና አስተማማኝ የፖለቲካ መፍትሄ እስኪገኝ ድረስ መደበኛ ጉዟቸውን ለጀመር ከፍተኛ ፍርሃት እያሳዩ ነው። አሜሪካና ኢራን ይህንን ክፍተት ማጥበብ ካልቻሉ ያለው የተኩስ አቁም ስምምነት በቀላሉ ሊፈርስና አዲስ ወታደራዊ ግጭት ሊከሰት ይችላል። ውድ የሲሞ ኒውስ ቤተሰቦች፣ በዛሬው ሚያዝያ 19 አፕሪል 27 ውጥረት በነገሰበት ቀን ያለው አጠቃላይ ሁኔታ ይህንን ይመስላል። ዓለም የሆርሙዝ ስትሬትን ጉዳይ እየተከታተለ ነው። የነዳጅ ገበያው እየተናወተ ነው። እንዲሁም የጂኦፖለቲካዊው ገጽታ በደቂቃው እየተቀያየረ ይገኛል። ከጥቂት ሰዓታት በኋላ ተጨማሪ ሰበር ዜናዎችን ይዘን እንመለሳለን። እስከዚያው ድረስ በያላችሁበት ዓለም ሁሉ በሰላም ቆዩ።